ብቻ ሽምግልናሽን ሳጠሪን ፈረንጁ መጣ እንዴ ብላችሁ ለተጨነቃችሁ ሰዎች በአርቲስቶችና በታዋቂ ሰዎች የደመቀው የቤዛ ሽምግልና ቤዛ ከሰሞኑ ልታገባ ነው። ሽምግልና ቀን ከሳሚ ጋር እንደዚህ የቀወጥነው ነበር ብላችሁ ስንቶቻችሁ ነው የምታምኑኝ? ሄ ጋይስ እንዴት ናችሁ? ላገባ ነው እንግዲህ የሽምግልና ይሄን ቀን የጀመርኩት እንግዲህ ሁላችሁም እንደተመለከታችሁት ከሰሞኑ በቤዛ ኢንስታግራም እና ቲክቶክ አካውንት ላይ የተለቀቀ ቪዲዮ አለ። እንዲሁም ሁላችሁም እየተቀባበላችሁት ነበረ። ብዙዎቻችሁም እንግዲህ ኮሜንት ላይ ይሄ ነገር ውሸት ነው አይደለም እያላችሁ ነበረ። ሁላችሁም እንግዲህ ከሰሞኑ እንደምታስታውሱት የፍናን ህዱ የሽምግልና ቀን በጣም አስደምሞ ነበረ። ሁላችሁም አይታችሁታል ብዬ አስባለሁ። እንግዲህ እሱን ተገርመን ሳንጨርስ ቤዚቲም እንግዲህ ደመቅ ባለ የሽምግልና ፕሮግራም መታልናለች ማለት ነው። እና ይሄ ነገር ለማስታወቂያ ነው ወይስ ለፕሮሞሽን ነው እንዲሁም ትክክለኛ ነው የሚለውን ነገር እስከ ቪዲዮ መጨረሻ ስትከታተሉ የምታውቁ ነው የሚሆነው ማለት ነው። እንዲሁም እናንተ ይሄ ነገር እውነት ነው ወይስ ለማስታወቂያ ነው የሰራችሁ የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው። ትክክል ነው አይደለም የሚለው መጨረሻ ላይ ነግራችኋለሁ ብያችሁ ነበረ። አሁን ልነግራችሁ ነው ማለት ነው። ከዛ በፊት ግን ቪዲዮአችን ላይክ ስላደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ ቤዛ እንደተናገረችው ከሆነ ይሄ የሽምግልና ቀን የሷ እንዳላደልና የታላቅ እህቷ ሰርግ እንደነበረ እንዲሁም በዛው አጋጣሚ ፕሮሞሽን እየሰራች እንደሆነና የሌሎችን እያስተዋወቀች እንደሆነ ተናግራለች። እንግዲህ ቤዛ እንደተናገረችው ከሆነ ይህንን ከኔ ቲክቶክ ቻናል ላይ እየወሰዱ ቤዛ ተሞሸረች እንዲሁም ቤዛ ሽምግልና ላከች እያሉ ለፎሎወርስ እና ለሰብስክራይበር ማንጫ እንዲሁም ለተመልካች ብዛት እየተጠቀሙት እንደሆነ ተናግራለች ማለት ነው። እንግዲህ ይሄ ነገርም ጥሩ አይደለም። ያላገባን ሰው አገባ ማለት እንዲሁም ሽማግሌ ያላከን ሰው ሽማግሌ ላከ ማለት ጥሩ አይደለም ስትል በኢንስታግራሟ ላይ አሳውቃለች ማለት ነው። እንግዲህ ብዙዎቻችሁ ይሄ ነገር ግራ አጋብቷችሁ ከሆነ እንግዲህ ይሄ የቤዛ የታላቅ እህቷ ሰርግ ነበር ማለት ነው። ከላይ ፈቷቸው ላይ እንደምትመለከቱት የተጋቡት ሌሎች ነበሩ ማለት ነው። እሷ እንግዲህ እንደምትመለከቱት ሚዜ ነበር የሆነችው እና ይሄ ነገር ትክክለኛ መረጃው ይሄ ነው ማለት ነው። አሁን እንግዲህ በራሴ አንደበት የተጻፈ ግጥም አስቀምጬላችኋለሁ ማለት ነው። ይሄን ግጥም እስከ መጨረሻው አዳምጣችሁ አስተያየት ብትሰጡኝ በጣም ደስ ይለኛል ማለት ነው። ደግሞ እንደምትሰጡኝም እርግጠኛ ነኝ ማለት ነው። እንግዲህ አስተያየት ተጠብቃለሁ። እስከ መጨረሻው ተመልከቱ። ናፍቆት ያዳመነው የናፋቂ ሹብ ፊት ከዝርጉ ሸራ ላይ በሰማይ ተሰቅለው እንደ ሐምሌ ሰማይ የጭጋግን አድባር ሲያላዝኑ ያድራል በጉም ተከልሎ። ያ የሐምሌ ሰማይ በመብረቅ ብልጭታ በቅጽበት ድንፋታ ፍጥረታቱን የሚያርበደብደው ስነግረው የነበር የትዝታዬን ጥግ የናፍቆቴን መጠን መሸከም ከብዶት ነው ብዬሽማል ነበር። ደግሞሳ ያው የሐምሌ ሰማይ በጽኑ ታመመ፣ ህመሙን በረታ፣ ሐዘኑ ቀጣጣ፣ ከደስታ ተፋታ። ናፍቆት አጠላበት፣ ጉጉት አደከመው። የጨረቃ ፍካት የፀሐይዋ ድምቀት እያደረ ሸሸው ብዬሽስ አልነበር? አይተሻል ሰማዩን፣ አይተሻል ስሜቱን በተሳለ ናፍቆት ተወግቶ መውደቁን። አይተሻል ህመሙን፣ አይተሻል ዓለሙን ከጀንበር ተፋቶ ጽልመቷን መውረሱን። ታዲያ ምነው ውዴ ናፍቆት እስከምን ነው? ምን ያህል ይገዝፋል? ምን ያህል ይርቃል ብለሽ መጠየቅሽ በነገርኳት ብቻ የሰማዩዋ ጀንበር ስትጠልቅ እያየሽ። አየሽ በመናፈቅ ዓለም በመናፈቅ ምድር የናፍቆትን ህመም ማንም አያውቀውም ከናፋቂው በቀር። እናም እገልጽበት ቃላት አወራበት ሀሳብ ያጥረኛል ብቻ ስትናፍቀኝ እንደ ሐምሌ ሰማይ ያንጫንጨኛል።